ቢስሚላህ ቢስሚላህ ወላሂ ለአዚም የሚያስቅ ነገር ነው ያየሁት። ሁሉንም አንድ በአንድ እናየዋለን። እሺ እንጀምር። ከመጀመሪያው ስንጀምር አላህ ሱብሓነሁ ወተዓላ በእስልምና ሴት ልጅ እንቁ ናት፣ አይደለም ሌላ ነገር አይደለም። እንቁ ከእንቁዎችም እንቁ ናት። ነቢዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው በምን አይነት ዘመን እንደመጡ ይታወቃል። በምን አይነት ዘመን ነበር የመጡት? ሴት ልጅ ከነ ህይወቷ በምትቀበርበት ጊዜ ነበር የመጡት። ከዛ ግን ቁርአን ቆመላት። ወኢዘል መውዒደቱ ሱዒለት ቢአይ ዘንቢን ቁቲለት ብሎ ቆመላት። በምን ወንጀል ነው የተገደለችው ብሎ ቆመላት። እሺ ልጅ ስትሆን ማለት ነው ሴትነትን ከዛ ረሱል ሰለላሁ ገና ከመምጣታቸው ነው የተከበረችው። እሺ እናት ስትሆንስ እንደ መጽሐፍ ቅዱስ እርኩስ ነው የምትባለው ስንል በፍጹም። ሱነን ኢብኑ ማጃ 2781 ላይ ምን አለን? እናት ስትሆን ጀነት ከእግሯ ስር ትሆናለች። በዛ ልክን የተከበር ነው። ጀነት ብሎ ማለት ሁሉም መልካም ስራ የሚሰራላት ለምንድን ነው? ለጀነት ነው። ሁሉም ታርጌቱ ምንድን ነው? ጀነት። እናት ስትሆን በእስልምና ሴት ከእግሯ ስር ነው የሚሆነው ጀነት። ኢማጂን እንግዲህ ቅድም አሳይቻለሁ። ሳሂህ ቡኻሪ 5971 ላይ ረሱል ሰለም ተጠይቀው ሶስቴ ምን አሉ? ኡሙክ አሉ። ለእኔ ምርጥ ሰው ብሎ ማለት ማን ነው ሲባል እናትህ አሉ። ባለ ስመመን ኡሙክ ብለው ሶስቴ ካሉ በኋላ አራተኛው ላይ ምን አሉ? ባለ ስመ አቡክ አሉ። የሴትን ደረጃ በሶስት ታታለቁ። ተመልከቱ እንግዲህ። እሺ ሚስት ስትሆንስ ምንድን ነው የምትሆነው ሲባል ከመህሯ ጀምሮ ቅድም አይተናል። በስርዓት መህሯ እንደሚሰጣት በሱረቱ ኒሳ 4:19 ላይ በመልካም መኗሯን እንዳለባቸው ወንዶች ራሱ ጥሩ ወንድ የሚባሉት ለነሱ ለሴቶቻቸው መልካም ሲሆኑ እንደሆነ ረሱል ሰለም ገልጸዋል። በሪያዱ ሳሊሒን 280ኛው ገጽ ላይ ምን ይላል መሰላችሁ? ከምድር ላይ ከዱንያ ምርጥ ነገር ብሎ ማለት አሉ ሴት ልጅ ሳሊ የሆነች ሚስት ናት ነው ያሉት። ጥሩ መጠቃቀሚያ ብሎ ማለት ምንድናት? ሴት ነው ሳሊ የሆነች ሚስት ናት ነው ያሉት። ቅድም መምታት ስትል ነበር። አንድ አይደለም 10 ተፍሲር አሳይሻለሁ። ምንድን ነው የሚለው? ደርበን ገይረ ሙበሪህ አሳማሚ ያልሆነን ምት። ልጅም እኮ እሳቱ ሲገባ ምንድን ነው የምታደርጉት? እጁን ነካ አድርጋችሁ ትመልሱታላችሁ። ለምን? አያቅም፣ ይቃጠላል። ሴትም ስታጠፋ ተይ ስትባል ምንድን ነው የሚለው ቁርአኑ? መጀመሪያ ተይ ብለህ ምከራት። ወላሂ ሂክማን ነው የሚያስተምረው ቁርአን። ተይ ብለህ ምከራት። ከዚያሳ ለያት እንትን መኝታ መለየት ባይዘው ትልቅ ስቴጅ ነው ለሚገባት ሴት ማለት ነው። መደንገጥ መቻል አለባት ያቺ ሴት። እንደዛም ሆኖ ግን እንደተቆጣባት ካልገባት ምታት። ለምን? እንደተቆጣባት እንዲያውቅ። ጨርግዳት ነው ወይ? እንደ መጽሐፍ ቅዱስ አቃጥላት ነው ወይ? አይደለም። በቢላ በገጀራ በላስ ነው ወይ? አይደለም። ሙበሪህ ያልሆነን ምቷት። አሳማሚ ያልሆነን ምት። እንደውም አንዳንድ ሙፈሲሮች ምን ብለዋል? መፋቂያ መፋቂያ ይሄኛው ጥርስ የሚፋቅበት በሱ ነው ምቷት ያሉት። ገባሽ አይደለ? ምት ሲባል ያህን ነው 12 ጊዜ የምታትበይ። ቅድም አሳየችሻለሁ። እናንተ በመጽሐፋችሁ እግዚአብሔር አባቶቻችሁ ቅዱሳን አባት ተብለው የሚጠቀሱት ራሱ ምንድን ያሉት? ስትፈጠሩ እንኳን እናንተ አስላችሁ በኃይል ደካማ የተደረጋችሁ ለምንድን ነው? ባል ቀጥቶና መቶ እየቀጠቀጠ እንዲገዛሽ ነው። እንደምትገዢ አንቺ አሳይተሻል። ቅድም ምን ብለሻል? አይ እኔ ባል ስትፈቀር ትገዛለች ምናምን። እኛ ልንገዛ አላህ ልንገዛ እንጂ ባላችን ልንገዛ አልተፈጠርንም። ልናከብር ልንወድ ነው እንጂ የተፈጠርነው ባላችሁ ተገዙ የሚባል ነገር የለም እኛ ጋር። ቅድም አይተናል። ቅድም አክብሯታል። እዛ ጋር ጨርስ እንችላለን። መጽሐፈ ሲራክ ምዕራፍ 25 ከቁጥር 27 ለልብ ቁስለት እያለሽ ለፊት ጥቁረት ለነፍስ ሀዘን እያለሽ ስለ ጉድለት አወራሽ። መጽሐፈ ቀሌምንጦስ ላይ የአእምሮ ጎዶሎ ምንም የማታገናዝብ የሰማችሁን ዝም ብላ የምትቀበል የአእምሮ ጎዶሎ እያለሽ የቱ ጋር ነው የተከበርሽው? ነው እናት ስትሆኝ እርኩስ ነሽ። ልጅ ስትሆኝ ለአባትሽ የተሰወረ ቁርጥማት ነሽ እያለሽ የቱ ጋር ነው ያከበረሽ ነው ጥያቄያችን። እኛ ሳናቅ ውስጥ ለውስጥ ነው የሚያከብራችሁ። ከሞት የላይ መጽሐፈ መክብብ ምዕራፍ 7 ከቁጥር 26 ላይ ከሞት የመረረ ነው ያለ። በቃ ከሞት የመረረ ምን አለ? በአላህ ምን አለ? ምንም እኮ የለም። እናንተ አላችሁ፣ በመጽሐፍ ቅዱስ ግን እናንተ አላችሁ። ሴቶች ከሞት የመረረ ናችሁ። እንዴት እንዳቆሸሻችሁ መጽሐፈ ጨዋታ ቅድም አሳይቻለሁ። በቃ ሲዘጋው ምን አለ? ወንድ ከመሆን ሴት ከመሆን ወንድ መሆን ይሻላል። 4 ነጥብ። ከዛ ደስ የምትል 4 ነጥብ። ከዛ ምን አለ? እንስሳ ከመሆን ሰው መሆን ይሻላል አለ። ሰው አልተባላችሁም እኮ በመጽሐፍ ቅዱስ ቆንጅት። እንዴት አድርገሽ ነው እንደዚህ የምትይው?
ቅድም ምን አለች? አይ የሴት ልጅን እኮ ንቀት የምታዩት ተደፍራ እንኳን ምንድነው የምትደረገው? ለደፋሪው ነው የምትሸለመው። ፍትህ እንኳን አይቆምላትም። የምን ፍትህ ነው እንዴ? በል እንደውም እግዚአብሔር ራሱ ሲያስደፍራት እንመለከታለን። አሙስ 7:7 ላይ እግዚአብሔር ሴቷን ምንም ያላደረገችን የአሜጽያን ትንቢት አልቀበልም ስላለ ብቻ የአሞጽ ሚስት ሴተኛ ዳሪ ያስደረጋል። መጽሐፈ ሳሙኤል ምዕራፍ 12 ከቁጥር 8 ላይ ምንም ያላደረጉ የዳዊት ሚስቶችን ሲያስደፍራቸው እንመለከታለን። ዘፍጥረት ላይ ብትመለከቱ፣ ሌላ ትንቢቶችን ራሱ ብትመለከቱ እግዚአብሔር ምንድን ነው አስነውራችኋለሁ እያለ ሴቶች ሁሉ ታርጌት የሚያደርገው አስነውራለሁ። ምን ማለት አስደፍራለሁ። ለምን? ፍትህ ለሴቶች በመጽሐፍ ቅዱስ እንጠይቃለን። እግዚአብሔር ግላዊ የሆነ ኬዝ አለበት ከሴት ጋር። እኔ እከራከርሻለሁ። እግዚአብሔር ጸብ አለበት ከሴት ጋር ብዬ ማለት ነው። እንደ መጽሐፍ ቅዱስ ቢሆን ኃጢአት ሁሉ የተገኘው ከአንቺ ነው ይልሻል እኮ። ከአንቺ ነው ይልሻል። በቃ እዛ ጋር እኮ ዘጋ። እናት ስትሆኝ ማያከብርሽ፣ ልጅ ስትሆኝ ማያከብርሽ፣ ሚስት ስትሆኝ ማያከብርሽ፣ ሰው እንኳን ብሎ ያልጠራሽ መጽሐፍ እንዴት ነው አከበረኝ ልትይ የቻልሽው? በየትኛው አእምሮች ነው? እራሱ በፈጠረሽ ፍጡር እርኩስ ርካሽ የሚልሽ መጽሐፍ በየት በኩል ነው? ክብር አታውቁም ወይ ነው? ለነገሩ ክብር አይወድላችሁም። እንዳየነው ከሆነ ይሄ አክብሮኛል ምት ከሆነ እግዚአብሔርም አውቋል የልባችሁ። የምርም ውስጥ አዋቂ ነው። ገርሞናል። ክብር እንደማይወድላችሁ ነው ያወቀው። ገባሽ? ኢቨን ብትፈታ ራሱ በክርስትና ምንድን ነው ጋለሞታ ትባላለች የተፈታች። ኢማጂን አሁን ሜሮን ባላው ቀጥቅጦ ቢፈታት 1 ደቂቃ ይጨመርልኝ። የአንቺ ደቂቃ 1 ደቂቃ ይጨመርልኝ። ጨምሩልኝ የቅድሙ ሌሷን 1 ደቂቃ። ባሏ ሜሮንን ቢፈታት ምንድን ነው ጋለሞታ ትባላለች። ኢማጂን እንግዲህ እንዴ ቀጥቅጧት እኮ ይሆናል። ሜሮንን እኮ አሰቃይቶት እንዴ በቃ እንባ በእንባ አድርጓ ይሆናል የተፋታችሁ። ግን ስለተፋታችሁ ብቻ ምን ትባላለች? ምን ትባላለች? ጋለሞታ ትባላለች። ይሄ አግባብ ነው ወይ? የምር ይሄ ነገር እግዚአብሔርን ፍትህ ለእናንተ ገባሽ? ፍትህ ለእናንተ ከጅምሩ ራሱ ብንመለከት ይሄ ሴቲቱንም በጽንሽስ ጊዜ ጭንቅሽን አበዛዋለሁ ይሄን ሁሉ ለምንድን ነው የሚልሽ ነው። ከዛ ከረገመሽ በኋላ ራሱ ባደረገብሽ ነገር ደግሞ ድጋሜ ርካሽ ይልሻል። መርከስ ከሆነ የክርስትና ክብር ይቅርብን፣ እዛ ያዙልን። ወነዑዙ ቢላህ ከመርከስ አላህ ይጠብቀን። አትወጪ ምናምን ብለሻል። ክብርና ንቀት የማይገባችሁ እናንተ ናችሁ። ምንም ማድረግ አንችል። መርከስ ክብሬ ነው ካልሽ እዛው እንደረከሳችሁ እዛው። ባረከላሁ ፊኩም። እኛ እንደተከበርን እዚሁ። ደቂቃዬን ጨርሻለሁ። ጀዛኩሙላህ ሁላችሁን ለተከታተላችሁን። ቆንጆ ነገር ነበረ።